አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የዩቲዩብ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ዛሬ ተመልሼ መጥቻለሁ። ቪዲዮ ከወደዳችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። የዛሬ ቪዲዮ ደግሞ የአብርሃምና የሩታ እንዲሁም ደግሞ ሩታ በጣም የሚገርም ቪዲዮ ዛሬ ለቃለች። ብዙ ሰዎች ኮመንት እየሰጣችሁ ነው። ለአብርሃም ከሷ ራቅ እባክሽ ከህይወቱ ውጪ እያላችኋት ነው፣ ለሷ ማለት ነው። እና ይሄ ነገር ሩታ እውነትም ጸጽታ ቅርታ እየጠየቀችው ሊሆን ይችላል። ምክንያቱም ቤተሰቡ እህቱም ሆነ የአብርሃም ወንድም ሆነ ታረቁ ብሎ እህቷም ሆነ የሩታ እህትም ብዙ ሰው እየለፋ ነው ማለት ነው። በውስጥም ደግሞ ሶሻል ሚዲያ ላይ ሳይወጣ ታረቁ ብሎ እነሱ መሃል ላይ የሚሄድ ብዙ ሰዎች ሊኖሩ ይችላል። እና ሩታ ያን ምክር ሰምታ እውነትን መታረቅ ፈልጋም ሊሆን ይችላል ማለት ነው። ግን ኮመንት ላይ ለአብርሃም ራሱ እንደማያምን እያረጋችሁ ነው። ምክንያቱም አንተ ከሷ መራቅ አለብህ እባክሽ እያላችሁ ነው። እነዚህ ልጆች እኮ መሀላቸው ላይ ልጅ አለ፣ እንዲሁም ደግሞ መሀላቸው ላይ ቤተሰብ አለ። ዝም ብሎ ፍቅረኛሞች አይደሉም። እኛ ሴት ሆነን ደግሞ እኔም ሆነ አንቺም ሆነሽ የሩታ ቦታ ብትሆኑ ማለት ነው የሆነ ባላቸው የሆነ ሴት ጋር ሄዶ እንደፈለገ ከሆነ እናንተ ዝም ነው የምትሉት? ያኒ ዝም ትላላችሁ? አትሉም። ግን እናንተ ላይ ስላልደረሰ አሁን ብዙ ሴቶች ሩታ ላይ ናቸው። ምክንያቱም እናንተ ጋር ደርሶ አላያችሁም ማለት ነው እናንተ። እና እኔ ሩታ ላይ አልፈርድም። ምክንያቱም ባል የሆነ ሴት ጋር ቢሄድ ማለት ነው አለቀውም። አሁን ራሱ በዚህ ሰዓት ራሱ እሱ እኮ አብርሃም ከሩታ ጋር ተጣልቷል። በህልክ ሩታን ፍቅረኛ መጣች። እሷ እንኳን በጣም ጎበዝ ናት ሩታ፣ በጣም ጀግና ናት። ምክንያቱም የሆነ ሰው ህይወታ ውስጥ ራሱ ቢገባ ማለት ነው ማስወጣት ትችላለች። ግን አብርሃም እውነትም ሩታ አሁን እኔ ከልቤ ነው ካንተ ጋር መኖር እፈልጋለሁ ብላ ራሱ ማለት ነው ብትነግረው አብርሃም ሄርሜላን አያወጣትም ከህይወቱ። ምክንያቱም አብርሃም በጣም የዋህ ነው፣ ሰው ያምናል ማለት ነው። በጣም የዋህ ማለት ይቻላል። ቆም ብሎ እያየ አይደለም። የሄርሜላ ሳቅ ወይም ደግሞ ዛሬ አለውልህ እኔ እንደዚህ ያደርግልሃለሁ፣ እኔ እንደዚህ ሆንልሃለሁ፣ እኔ ጥሩ ሚስት ሆንልሃለሁ የምትለው ያስባል እንጂ ነገ ላይ ሄርሜላም ደግሞ ከሷ ኋላ ምን እንደሚመጣ አያውቅም እሱ ማለት ነው። ምክንያቱም ሩታ እኮ ለፍቅር ብላ ብዙ መስዋዕት ከፍላለች። አብርሃምም እንደዛ ነው ለሩታ ማለት ነው። እና ዛሬ ላይ ደግሞ እናንተ እየተጣላችሁ በመሃላችሁ ላይ ሰው እየገባ እውነትም ሩታዬ ቅርታ መጠየቅ ከፈለግሽ እውነትም ለቅርታ ከመጣሽ አብርሃም ይሄ ነገር ማለት ነው መማረህ መንገድ የሩታ ነው። ምክንያቱም መሃላቸው ላይ ልጅ አለ። በእናንተ ምክንያት ቤተሰብ እየተጨናነቀ ነው ያለው። በእናንተ ምክንያት የእናንተ ጓደኞች እየተጨናነቁ ነው ያሉት። እኛ ራሱ የማታቁን ሀረብ ሀገር ላይ ቁጭ ብለን መች ነው ሩታና አብርሃም መታረቁ ብለን እየጠበቅን ነው ማለት ነው። እና ዛሬ የአብርሃም ኮንፊደንስ በጣም አስቆኛል። እሱም እውነትም ያኒ አላመናትም። ምክንያቱም ዛሬ እንደዚህ ብላ እንደባለፈ ማለት ነው የሆነ ቪዲዮ ላይ የሆነ ጊዜ ላይ እዚህ ጋር ራሱ ኢትዮጵያ ውስጥ አንኖርም ሌላ ሀገር እንሄዳለን፣ የት ሀገር መሄድ ትፈልጋለህ ምረጥ ምናምን እያለችው ብዙ ነገር አስወርታ በኋላ ላይ አልፈልግም ያለችው ማለት ነው። ያ ነገር ትዝለዋል አብርሃም። እና አብርሃም እንግዲህ ዛሬ በጣም ኩራል። በርታ። ሩታም ደግሞ ለትግስቱን ስትሽ፣ ሄርሜላም ደግሞ እንግዲህ ከዚህ በኋላ ወደ ውጭ ወይም ወደ ውስጥ ነሽ አንቺ ማለት ነው። ከሁለቱ አንድ ነሽ። የሩታ ቅርታም ልቀበላትም ላይቀበላትም ይችላል። እናንተ ግን ባለ ኮመንቶች ትንሽ ተረጋግታችሁ ጻፉት። አንዴ ሄርሜላ ተሰድባ
ሩታ ነው የምትሰድቡት፣ አንዴ ደግሞ አብርሃም ነው የምትሰድቡት እና ከዚህ ነገር ብትቆጣጠሩ በጣም ደስ ይለኛል። እንግዲህ ቀጣይ ቪዲዮ እስከመጣ ድረስ እንጠብቃለን። መልካም ቆይታ ይሁንላችሁ። ቪዲዮ እስከ መጨረሻ ይዩት።